አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድ ከኖቲንግሃም ፎረስት ጋር እሁድ ዕለት ከሚያደርጉት ጨዋታ አስቀድሞ ጋዜጣዊ መግለጫ ሰጥቷል። እኔም እንደሚከተለው አቀርብላችኋለሁ። ላይክ፣ ፎሎ፣ ሼር እያደረጋችሁ አብራችሁን ቆዩ። ካሪክም በመጀመሪያ ስለ ቡድን ዜና በተጠየቀበትም ሰዓት ካዜሜሮ ለዚህ ጨዋታ ብቁ መሆኑን የገለጸ ሲሆን በሚያሳዝን ሁኔታ ግን ቤንጃሚን ሴስኮ በገጠመው ህመም ምክንያት ከዚህ ጨዋታ ውጪ መሆኑንም ገልጿል። ካሪክም ሲቀጥል በቋሚነት መቀጠር ላንተ ምን ትርጉም አለው ተብሎ ለተጠየቀውም ጥያቄ ዩናይትድ እንደ ሁልጊዜው ልዩና ታላቅ የእግር ኳስ ክለብ ነው። ወደዚህም ተመልሼ የዚህ አካል በመሆኔ እንደ ደጋፊ እና እንደ ቀድሞ ተጫዋች እንዲሁም ለክለቡ እጅግ በጣም እንደሚቆረቆር ንጹህ ደጋፊነቴ ክለቡን ለማገዝና ወደፊትም ለማራመድ በሚያስችል ደረጃ ላይ በመገኘቴ ትልቅ ኩራት ይሰማኛል። ትልቅ እርምጃ መራመድ መቻላችን እንዲሁም ወደ ቻምፒዮንስ ሊግ መመለሳችን መልካም ነው። እስካሁንም በሰራነው ስራ ደስተኛ ነን ሲል ተደምጧል። ካሪክም ሲቀጥል ስለ ካርሎስ ካዜሜሮ የኦልትራፎርድ ስንብት ሲጠየቅም ሁኔታውን በግልጽ ማወቁ ለኛም ሆነ ለሱ ትልቅ እገዛ አድርጓል። በክለቡም ያለው ቆይታ ወደ ፍጻሜ መቃረቡ ማወቁ አቅሙን ሁሉ አሟጦ እንዲጫወት ለቡድኑም እንዲሰጥ አድርጎታል። ይህንንም ሁኔታ ለያዘበት መንገድ ትልቅ ክብር ይገባዋል ሲል ተደምጧል።